በየቀኑ ፓፓያ ስትመገቡ ያልተጠበቀ ጥቅም ታገኛላችሁ። በመጀመሪያ ደረጃ ፓፓያ የተወሰነ መጠን ያለው ፎሊክ አሲድ ይዟል። ይህም እርጉዝ ለሆኑ ወይም ለእርግዝና ለሚዘጋጁ ሴቶች በጣም አስፈላጊ ሲሆን ለጽንሱ የነርቭ ሥርዓት ጤናማ እድገት አስተዋጽኦ ያደርጋል። በፓፓያ ውስጥ ያለው የአመጋገብ ፋይበር የአንጀት ፔሪስታልሲስን ያበረታታል፣ የሆድ ድርቀትን ይከላከላል እና ጥሩ ቅርጽና የሜታቦሊክ ሁኔታን ለመጠበቅ ይረዳል። የበለጸገው ቫይታሚን እና ፋይቶአስትሮጅን የሚመስሉ ንጥረ ነገሮች እንዲሁም በሴቶች የኢንዶክሪን ሚዛን ላይ የተወሰነ ረዳት ውጤት እንዳላቸው ይታመናል። በተጨማሪም ፓፓያ በቫይታሚን ሲ፣ ቫይታሚን ኤ እና አንቲኦክሲደንት ንጥረ ነገሮች የበለጸገ ሲሆን እነዚህም ነፃ ራዲካልስን ለማስወገድ፣ የቆዳ እርጅናን ለመቀነስ፣ የኮላጅን ምርትን ለማሳደግና ቆዳን የበለጠ ለስላሳና የመለጠጥ ችሎታ እንዲኖረው ይረዳሉ። ስለዚህ ብዙውን ጊዜ እንደ ተፈጥሯዊ ውበት ፍራፍሬ ይቆጠራል። በሁለተኛ ደረጃ በፓፓያ ውስጥ የሚገኘው ፓፓይን ፕሮቲኖችን ለመስበር፣ የምግብ መፈጨት ተግባርን ለማሻሻል ይረዳል እና በሆድና በአንጀት ላይ ያለውን ሸክም ለማስታገስ ይረዳል። በአጠቃላይ በዕለት ተዕለት አመጋገቦ ውስጥ መጨመር ያለበት ተፈጥሯዊና ጤናማ ምግብ ነው።